አንድ የተረገመች ቀን በሽርፍራፊ ሰከንድ ውስጥ ሕይወታችንን ታበላሸዋለች። እንደዛውም አንድ የተመረቀ ቀን በሰከንድ ውስጥ ሕይወታችንን ይቀይረዋል። ይህ በሕይወት ውጣ ውረድ ውስጥ ያለ የማይካድ ሀቅ ነው። እንደ አውሮፓውያን አቆጣጠር 1994 ጁን 22 ለኮሎምቢያው ተከላካይ ግን የተረገመች ቀን ነበረች። ዘ ፉትቦል ተብሎ የሚጠራው በግርማ ሞገስ አጨዋወቱ የሚታወቀው ዓለም ዋንጫ ላይ በተፈጠረው አንድ ስህተት ምክንያት ሕይወቱን ያጣው ተከላካይ። ይህ አሳዛኝና ልብ ሰባሪው የአንድሬስ ኢስኮባር ታሪክ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ላይክ በማድረግ እኛም ማበረታታት ትችላላችሁ። አንድሬስ ኢስኮባር እንደ አውሮፓውያን አቆጣጠር 1967 ኮሎምቢያ ውስጥ ሜዴሊን በተባለች ከተማ ተወለደ። ገና በልጅነቱ የእግር ኳስ ፍቅር ያደረበት አንድሬስ ከጓደኞቹ ጋር በመሆን የመንገድ አስፋልቶች ላይ መጫወት ጀመረ። ሌሎቹ ሲጣሉ፣ ሲደባደቡ፣ እሱ ግን የተረጋጋና ሳቂታ ልጅ ነበረ። በዚህም ምክንያት ጓደኞቹ ዘ ፉትቦል ወይም ደግሞ ግርማ ሞገስ ያለው ተጫዋች በሚል ቅጽል ስም አውጥተውለታል። እድሜው እየጨመረ በመጣ ቁጥር የእግር ኳስ ብቃቱ እየጨመረና በሰዎች ዘንድ እይታ ውስጥ እየገባ መጣ። 17 ዓመት ሲሞላው በጊዜው አሉ ከሚባሉት የኮሎምቢያ ትልቁ ክለብ አንዱ ለሆነው አትሌቲኮ ናሽናል ለታዳጊ ቡድን ፈረመ። ሜዳ ላይ ባለው ቅልጥፍናና ላቅ ባለ ንቃተ ህሊናው ከሌሎች ተጫዋቾች ጎላ ብሎ እንዲታይ ያደረገው። ከ3 ዓመት በኋላም ባሳየው ብቃት ምክንያት ወደ ዋናው ቡድን ተቀላቀለ። በመቀጠልም በሳውዝ አሜሪካ ትልቁ የሚባለው ኮፓ ሊበርታዶሬስ የክለቦች ዋንጫ ክለቡ አትሌቲኮ ናሽናል እንዲያሸንፍ ትልቅ አስተዋጽኦ አደረገ። ይህም ድል ናሽናል ሂሮ የሚል ቅጽል ስም አስገኘው። አንድሬስ ኢስኮባር ከሜዳ ውጭ ያለው ህይወቱ በጣም የተረጋጋና የተደበቀ ነበር። ከአደንዛዥ እጾች፣ ዝና፣ ወንጀሎች የራቀ ነበር። በዚያም ጊዜ ሜዴሊን ከተማ ላይ እንደዚህ አይነት መጥፎ ተግባሮች በጣም ተስፋፍቶ ነበር። ነገር ግን አንድሬስ እግር ኳስ የኮሎምቢያን መልክ ይቀይራል የሚል ትልቅ ተስፋ ነበረው። በዘጠናዎቹ መጀመሪያ የኮሎምቢያ እግር ኳስ ወርቃማ የሚባል ደረጃ ላይ ደርሷል። እነ ካርሎስ ቫልዴራማ፣ ፍሬዲ ሪንኮን፣ አንድሬስ ኢስኮባር በጊዜው አሉ የተባሉ ተጫዋቾች የኮሎምቢያ ብሔራዊ ቡድን በጣም ጠንካራ አድርገውታል። ሴፕቴምበር 5 1993 ኮሎምቢያ አርጀንቲናን ቦነስ አይሬስ ላይ 5-0 በማሸነፍ ዓለምን አስገረመች። በድሉ የተነሳ አብዛኞቹ የኮሎምቢያ ተጫዋቾች በደስታ ሲያለቅሱ ነበር። ይህም በሳውዝ አሜሪካ ታሪክ ለኮሎምቢያ ትልቅ ድል ነበር። በዚህም ምክንያት 1994 ላይ ለሚካሄደው የዓለም ዋንጫ ለኮሎምቢያ ትልቅ ግምት ተሰጥቷታል። ከረጅም ዓመታት በኋላ ኮሎምቢያኖች ክብርና አንድነት ተሰምቷቸዋል። ነገር ግን ከዚህ ደስታ በጀርባ ተጫዋቾች ላይ ትልቅ ጫና ነበር። የሀገሪቷ ትላልቅ ተጽዕኖ ፈጣሪዎች፣ እጽ አዘዋዋሪዎች፣ ሀብታም ቁማርተኞች በየጨዋታው ብራቸውን ያፈሳሉ። በዚህም ምክንያት መሸነፍ በጣም አደገኛ ነበር። 1994 ላይ ዩናይትድ ስቴትስ ያዘጋጀችው የዓለም ዋንጫ ተጀመረ። ኮሎምቢያም በሙሉ ተስፋ ወደ ውድድሩ መጥታለች። ይህ ለነሱ ለዓለም ያላቸውን የእግር ኳስ ብቃት ለማሳየት ትክክለኛው ሰዓት እንደሆነ አምነዋል። ኮሎምቢያ፣ ዩኤስኤ፣ ሮማኒያ፣ ስዊዘርላንድ ግሩፕ ኤ ላይ ተመድበዋል። ኮሎምቢያ የመጀመሪያውን ጨዋታ በሮማኒያ ተሸነፋለች። በዚህ ምክንያት ተጫዋቾቹ ላይ ያለው ጫና በጣም ከፍተኛ እየሆነ መጣ። የኮሎምቢያ ጋዜጠኞች ብሔራዊ ቡድኑ ላይ አለመረጋጋትና ድንጋጤ ይታይባቸዋል በሚል መዘገብ ጀምረዋል። ነገር ግን ከዚህም አልፎ እጃቸው ከወንጀልና ከቁማር ጋር የተገናኙ ባለሀብቶች ተጫዋቾች ላይ ዛቻ ማድረስ ጀመሩ። ጁን 22 1994 ኮሎምቢያ የምድቡን ሁለተኛ ጨዋታ ከዩኤስኤ ጋር ታደርጋለች። ኮሎምቢያም ይህን ጨዋታ የግድ የማሸነፍ አጣብቂኝ ውስጥ ገብታለች። ዓለምም በጉጉት ጨዋታውን እየተመለከተ ነው። በ35ኛው ደቂቃ በስተግራ በኩል ወደ ኮሎምቢያ ፍጹም ቅጣት ምት የዩኤስኤ ተጫዋች የሆነው ጆን ሃርከስ ኳሱን ያሻማዋል። አንድሬስ ኢስኮባርም ኳሷን ለማውጣት ይንሸራተታል። ነገር ግን እሱ ባላሰበው መልኩ ኳሷ እሱን መታ ወደ ራሱ ጎል ትቆጠራለች። የኮሎምቢያ ደጋፊዎች የሆነ ተጫዋቾች ማመን አቃታቸው። ኮሎምቢያም በዩኤስኤ 2-1 ተሸንፋ ከውድድሩ ተሰናበተች። በተስፋና በአንድነት የተጀመረው በልብ ስብራት ተጠናቀቀ። ግን አንድሬስ ኢስኮባር አልተደበቀም። ወደ ሚዲያ በመምጣት ህይወት እዚህ ላይ አታበቃም፣ ህይወት ትቀጥላለች አለ። ይህም ቃሉ የሱን ጥንካሬ፣ ትሁትና ክብር ያለው እንደሆነ አሳየ። ነገር ግን ያቺ ጎል፣ ያቺ ቅስፈት ህይወቱን እስከ መጨረሻው ነጠቀችው። ከዓለም ዋንጫ ስንብት በኋላ ሁሉም ተጫዋቾች ወደ ቤታቸው ተመልሰዋል። አንድሬስ ኢስኮባርም ወዳደገበት ሜዴሊን ከተማ ተመልሷል።
በብሔራዊ ቡድኑ እንደኮራና ኮሎምቢያ ተመልሳ እንደምታበራ ይህ ሀዘን ለእግር ኳስ ያለንን ፍቅር እንዳያጠፋው የሚል መልእክት በጋዜጠኞች በኩል አስተላለፈ። 1994 ጁላይ 2 አንድሬስ ከጓደኞቹ ጋር ወደ መሽታ ቤት ይሄዳሉ። ከሰዓታቶች በኋላ ጓደኞቹን ተሰናብቶ ወደ መኪናው ይመለሳል። በዚህም ጊዜ ማንነታቸው የማይታወቁ ሰዎች ተከትለውት 6 ጊዜ ተኩሱበታል። ገዳዮቹ በተኮሱ ቁጥር ጎል እያሉ ይጮሁ እንደነበር መረጃዎች ተናግረዋል። አንድሬስ ኤስኮባር ገና በ27 ዓመቱ በአንድ እግር ኳስ ጨዋታ ምክንያት ሕይወቱ ያልፋል። ከ120 ሺህ በላይ የሚሆኑ ኮሎምቢያኖች የቀብር ስነ ስርዓቱን ታደሙ። የሜዴሊን ጎዳናዎች በእንባ ታጠቡ። የሱ ሞት ለኮሎምቢያ ትልቅ መልእክት ሰጠ። ሀገሪቷ ላይ ያሉት አዘዋዋሪዎችና ቁማርተኞች በምን ያህል ርቀት እንደሚሄዱ አሳየ። ሀገሪቷም ይህ አይነት ተግባሮችን በፍጥነት የማስቆም ትልቅ ግዴታ እንዳለባት አረጋገጠች። ፖሊስ በፍጥነት ድርጊቱ የፈጸመውን ወንጀለኛ መፈለግ ጀመረ። ጋሎን ብራዘርስ ለተባሉ በጣም ሀብታምና እጃቸው ረጅም ለሆኑት አዘዋዋሪዎችና ህገወጥ ቁማሮችን ለሚያካሂዱት እንደ ቦዲጋርድ ወይም ጥበቃ ሆኖ የሚሰራውን ሁምቦርቶ ሙኖዝ ካስትሮ የወንጀሉ ፈጻሚ ተብሎ በቁጥጥር ስር ዋለ። እነዚህ አዘዋዋሪና ቁማርተኞች ኮሎምቢያና ዩኤስኤ ባደረጉት ጨዋታ ኮሎምቢያ ታሸንፋለች ብለው በመቆመር በጣም ብዙ ሚሊዮኖችን የተበሉ መረጃዎች ተገኙ። በዚህም ምክንያት ግድያው እንዲፈጸም የከፈሉት እነሱ ናቸው በሚል ተጠርጥረዋል። በቁጥጥር ስር የዋለው ሁምቦርቶ ሙኖዝ የወንጀሉ ፈጻሚ ነው ተብሎ ተረጋገጠ። 43 ዓመትም ተፈረደበት። 11 ዓመት በኋላ ባሳየው ስነ ምግባር ማሻሻል ፍርድ ቤቱ የእስር ቅጣት ተደርጎለት እንዲፈታ አደረገ። የዛሬው ታሪካችን ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቪዲዮ እስከምንገናኝ ቸር ሰንብቱ።